ዛሬ በጣም ደስ የሚልና በጣም ሰላምን የሚሰጥ ቃል ከእግዚአብሔር ቃል አንብቤያለሁ። ያም ቃል ምንድነው ካላችሁ በማቴዎስ ወንጌል በምዕራፍ 16 በ24 ላይ እንዲህ የሚል ቃል ነበረ። ምንድነው አለ? ሊከተለኝ የሚወድ ቢኖር ራሱን ይክድ መስቀሉንም ተሸክሞ ይከተለኛል። ይህን ቃል መስቀሉንም ምናል ተሸክሞ ይከተለኛል። ይህ ማለት የመንፈሳዊ ኪደት ነው። የመንፈሳዊ ኪደት ሰው ከእግዚአብሔር መንፈስ ውጪ የሆነውን ነገር ምን ማድረግ አለበት? እንዲክድ ነው። ከእግዚአብሔር ውጪ፣ ከእግዚአብሔር ዓላማ ውጪ፣ ከእግዚአብሔር ትእዛዝ ውጪ የሆኑት ነገሮችን ምን ማድረግ? ኪደት ማለት ነው። ኪደት፣ የመንፈሳዊ ኪደት። የመንፈሳዊ ኪደት ድካም አይደለም። ከእግዚአብሔር መንፈስ ውጪ የሆኑ ነገሮችን ኪደ እግዚአብሔርን ፎሎ ማድረግ፣ እግዚአብሔርን መከተል ለአንተ ምን አለ? ድል አለ፣ መሄድ አለ፣ መለወጥ አለ፣ መሻገር አለ ማለት ነው። ደካም መካድ ማለት አይሆንም ማለት አንዳንድ ጊዜ ከእግዚአብሔር ፈቃድ ውጪ ከእግዚአብሔር ፈቃድ ጋር መስማማት አስፈላጊ ነው። ይህን ነገር አታደርግ ያለውን ነገር መካድ የመንፈሳዊ ኪደት ነው። እግዚአብሔር አምላክ ዝሙትን አታደርግ ካለ፣ አትስረቅ ካለ፣ ለወንድሜ ጉድጓድን አትቆፍር፣ ወንድሜን እንደራሴ ውደድ ካለ መውደድ አለብህ። ክፉን ስራ አታደርግ ካለ አለማድረግ፣ ይሄ ምንድን ነው? ኪደት ማለት ነው። የመንፈሳዊ ኪደት። ዛሬ ባንተም በኔ ህይወት ውስጥ የመንፈሳዊ ኪደት መኖር ያስፈልገናል። በማገልገላችን አይደለም፣ ብዙ ዘመን በመቅደስ ውስጥ መኖር አይደለም። ኢየሱስ ክርስቶስ እዚች ጋር 16 በ24 ላይ እንደተናገረ ሊከተለኝ የሚወድ ቢኖር ራሱን ይክድ መስቀልንም ተሸክሞ ይከተለኝ አለ። ይከተለኝ ምን ማለት ነው? ይሄ ማለት ደግሞ አያችሁ፣ መካድ ድክመት አይደለም አለ። ከዛስ በመታዘዝ ላይ ጥንካሬ ነው። የመታዘዝ ጥንካሬ ነው። ክፉን ስራ መቃወም፣ ዘረኝነትን መቃወም፣ በዚህ ምድር ላይ የዓለም ምኞትና የዚህ የኃጢአት ዝርያ ሁሉ መቃወም ምንድን ነው? የመንፈሳዊ ኪደት። የመንፈሳዊ ኪደትን ደግሞ ድካም አይደለም። ከእግዚአብሔር ውጭ የሆነውን መንገዶችን አለመሄድ። ተዋደዱ፣ ተፈቃቀሩ፣ እርስ በራሳችሁ በፍቅር በሰላም ኑሩ ካለ የሱን ትእዛዝ ማድረግ ነው። ያን ነገር ስናደርግ ምን ሆነናል ማለት ነው? የእግዚአብሔርን ፈቃድ አድርገናል ማለት ነው። አድርገናል ማለት ነው። ለመስማማት አስፈላጊ የሆኑት ናቸው ማለት ነው። ኢየሱስ በራሱ ደግሞ ምንድን ነው አለ? የኔ ፈቃድ አይሁን አለ። የኔ ፈቃድ አይሁን አለ፣ የአንተ ይሁን ብሎ ተናግሯል። በማን ላይ? በሉቃስ ወንጌል በምዕራፍ 22 24 ላይ በማለቱ የአብን ዓላማ ለመፈጸም ሰብአዊ ፍላጎቱ ኪደትን ይህን ምን ሆነ አሳይቷል። የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ ለማድረግ ምን ሆኗል? አሳይቷል። ስለዚህ ዛሬ በእግዚአብሔር ስም የተጠራን በየትኛውም ሃይማኖት በየትኛውም ድርጅት ውስጥ እንኑን፣ የእግዚአብሔርን ዓላማ ለማድረግ እንሞክር። ከእግዚአብሔር ዓላማ ውጪ የሆኑትን ነገሮችን ሁሉም ማድረግ ያስፈልገናል፣ መካድ ያስፈልገናል። ይህ የመንፈሳዊ ኪደት ይባላል። መንፈሳዊ ኪደት ከእግዚአብሔር መንፈስ ውጪ የሆኑት ነገሮችን መካድ፣ ጥላቻን መካድ፣ ዘረኝነትን መካድ፣ ማስመሰልን መካድ፣ ከፍቅር ውጪ የሆኑት ነገሮች የምናደርግ ነገር ካለ ምን ማድረግ? መካድ። እርስ በራሳችሁ ተከባበሩ፣ በፍቅር በሰላም ኑሩ፣ እኔ በመካከላችሁ እኖራለሁ ያለው እግዚአብሔር ይኖራል። ምን? ከእግዚአብሔር ውጪ የሆኑት ነገሮችን ሁሉ የምትክድ ከሆነ በቲቴ መልእክት ላይ ምዕራፍ 2 በቁጥር 12 እንዲህ የሚል ቃል ነበረ። ኃጢአተኝነትንና ለዓለማዊ ምኞት ምን ማድረግ? መካድ። ይህ የመንፈሳዊ ኪደት ነው። ዓለም አድርግ የሚለው ሳይሆን፣ ስጋም አድርግ የሚለው ሳይሆን
ወይም ምኞት የተለየ በዚህ ዓለም ላይ የምናየው ነገሮችን ሁሉ ስጋና ዓለም አገፋፍቶ የሚያደርገን ነገር ሁሉ ምን መካድ ማለት የመንፈሳዊ ምን ክህደት ይባላል። ያ ማለት ደግሞ ደክመሃል ማለት ሳይሆን ለእግዚአብሔር ተገዝተሃል ማለት ነው። ለእግዚአብሔር ታዘሃል ማለት ነው። ለእግዚአብሔር ዓላማ፣ ለእግዚአብሔር ቃል ጸንተ ኖረሃል ማለት ነው። ንቀት የእግዚአብሔር ዓላማ አይደለም። ጥላቻ የእግዚአብሔር ዓላማ አይደለም። ዘረኝነት የእግዚአብሔር ዓላማ አይደለም። ጎሰኝነት የእግዚአብሔር ዓላማ አይደለም። ትክክለኛ ፍርድ ፍረድ። ትክክለኛ ወንበር ላይ ተቀመጥ። ይህ ማለት ለእግዚአብሔር መታዘዝ ነው። በማቴዎስ ወንጌል ላይ ምዕራፍ 16 በቁጥር 24 አሁን ያነበብኩበት ክፍል ላይ በመታዘዝ ላይ ያለው ጥንካሬ ነው። ምን መስቀሌንን ተሸክሞ ይከተለኛል። መስቀሉን ተሸክመን እሱን መከተል የዚህ ዓለም ምኞት ምን ያደርጋል ማለት ክደናል ማለት ነው። በፍቅር እሱን እየተከተለን ማለት ነው። ምኞት በብዙ ነገር ይከተናል። ኃጢአትን በመከተል የዚህን ዓለም ነገር በማድረጋችን ብዙ ገደል ውስጥ ብዙ መንገድ ውስጥ እንሄዳለን። ግን እሱም መቃወም እሱም መካድ ማለት ምን ነው? የኢየሱስ ክርስቶስን መስቀል ተሸክመናል ማለት ነው። ይሄ ነው ዛሬ ላንተም ለኔ የሚያዋጣው ወገኔ። ካለበለዛስ 24 ሰዓት ጌታው ብትልም ሌላ ታሪክ የሚመጣው የለም። በማቴዎስ ወንጌል በምዕራፍ 7 ላይ እግዚአብሔር አምላክ ወደ ግራና ወደ ቀኝ እንደ በግንና ፍየልን የከፈለበት ቦታ አለ። ስለዚህ እንዳንፈታተን ቀን ሳለ በእግዚአብሔር ፊት ለመቆም መካድ ያለብን ነገር መካድ አለብን። መተው ያለብን ነገር እንተው። በእግዚአብሔር ፊት የእግዚአብሔርን ትእዛዝ እያደረገን የሱን መምጫ እንጠብቅ። የነገ የአክሊል ወራሾች እንሆናለን ማለት ነው። በአሁኑ ዘመን ራሳችን በመግዛት በጽድቅና እግዚአብሔርን በመምሰል እንድንኖር ዘንድ ምን ያደርግናል? ያስተምረናል። ምን ክፉን ስራ በመቃወም ጥላቻን መቃወም፣ ወንበርን ለምኞት ለመስጣት ይህን ቦታ እከሌ ቢቀመጥ፣ ይህን ቦታ እከሌ ቢያገለግል፣ ይህን ነገር ለልጄ፣ ይህን ነገር ለወንድሜ፣ ይህን ነገር ለዘሬ ከማድረግ ምን ትክክለኛ ፍርድ መምረጥ ምን ያደርገናል? ያስተምረናል። ያኔ ምን እንሆናለን? ትክክለኛ ህይወት ለመኖር እንችላለን። የመንፈሳዊ ክህደት ክደናል ማለት ነው። የዚህ ዓለም ምኞት ሁሉ ስትክዱ ሌላ ይቅርና በሰራችሁት በእጃችሁ ምን ትሆናላችሁ? ትባረካላችሁ። እንደ ይስሐቅ ዘሴም ዓመት ምን ትሆናላችሁ? ትባረካላችሁ። ስለዚህ ምን ማድረግ ያስፈልገናል? የመንፈሳዊ ክህደትን መካድ ያስፈልገናል እላችኋለሁ። ያኔ እግዚአብሔር አምላክ ነገርን ይለውጣል። እግዚአብሔር አምላክ ታሪክን ይጨምራል። እግዚአብሔር ታላቅ ነገርን በሕይወታችሁ ያደርጋል እላችኋለሁ። ስለዚህ ዛሬ በመንፈሳዊ ክህደት ላይ ጸንተን እንድንቆም እግዚአብሔር አምላክ ይፈልገናል እላችኋለሁ። ጌታ አምላክ ይባርካችሁ። መልካም ሰዓት ይሁንላችሁ። ይህም ለብዙ ሰዎች ሼር ኮፒ እያደረጋችሁ አዳርሱት እላለሁ።